መሸማቀቅ ነው። አንተ ራስህ ተሸማቀቅ። ለነገሩ የሚሸማቀቅ ሁለታችሁም ይሉንታ የሚባል ፍርሃ እግዚአብሔር ጭንቅላት የላችሁ። ለዛ እኮ ነው የሚሸማቀቅ ሰው እንደው በቃ እንዲህ በባል እንኳን እንዲህ ይባላለሁ ይላል እኮ። ግን የሚሸማቀቅ ጭንቅላት የላችሁ። ካንሰር ነው ጭንቅላታችሁ ውስጥ ያለው። በቃ የለየላችሁ እናንተ ለይቶላችሁ ሰው እንዲለይለት በቃ ሰው በእናንተ ቢዚ እንዲሆን ነው የምትፈልጉት ጋይስ። ሁለት ልንገራችሁ የመጨረሻው ተስፋ የቆረጣችሁ ሰው ማለት ሰው ኢትዮጵያ አፍሪካ ሀገር ውስጥ ቢሆን ኦኬ አፍሪካ ውስጥ እድሉ የለም ቻንሱ የለም ይሄ ነገር በቃ ግራ ገብቷቸዋል ትባላለህ። አሜሪካን እኮ ማለት እንኳን እንደናንተ ሁለት የከተማ ልጅ አይደለም ምን ልበላችሁ ምንም ማያውቅም የተባለው አኪለ ፎር ኤግዛምፕል ንቄ አይደለም አኪለ ማለት አኪለ አማራው አይደለም አክሊለ ያኛው ከገጠር የመጣው ልጅ እሱን ታዩታላችሁ እሱ እንኳን ሄዶ ቋንቋው እንኳን በስነ ስርዓቱ እንደናንተ ባይገባው እንትን ቢልም እየኖረበት ነው። ለዚያም ትራክ እየነዳ አክሊሉ ትራክ እየነዳ እሺ አንዳንዴ ምን አለበት የእናንተን እድል ለሌላ ጀግና ወንዶችና ሴቶች ለኢትዮጵያኖች ቢሰጥ እግዚአብሔር። ግን እግዚአብሔር ሊቀጣ ሲል ምን እንደሚያደርግ ታውቃለህ? አሜሪካን ወስዶ እየቀጣችሁ ነው። አሜሪካን ወስዶ እግዚአብሔር ሊቀጣ ሲል የሚበሉ ሰዎች መሀል ነው የሚያደርግ ሲፈጥር። ምክንያቱም የሚበሉትን እያየ እንድትናደድ ሀብታም የሚሆኑትን እያየ እንድትናደድ ያማር። አሁን ለዚህ ነው እናንተ በራሳችሁ ኮንፊደንስ አጣችሁ ወይ የነኳችሁ ነገር ካለ አለኳችሁ የእናንተን ስም አላነሱ ማለት እንደውም በራችኛዋ እንቁርቴ ሳትሻላት አትቀርም ሶኮ ሳትሻር ትቀራለች። ያ አንተ ግን ለዚያም የዚህ ሚዲያ ቆርቋሪ ሆነ ኦኮቴ የዚህ ሚዲያ ቆርቋሪ ሆነ ይሄው ያለበትን እያየን ነው። እየተንገበገብ ማዲያት እያወጣ እያልከኝ ያለው እየተንገበገብክ አሳፋሪ በጣም አሳፋሪ ወንድ ነው። እግዚአብሔርን በጣም አሳፋሪ ሰይጣና ኦኮቴ አያቴ እኮ ናት እንደዛ ስትሳደብ ስለምሰማ ማለት ነው። ኦኮቴ እንሳ አሳፋሪ ወይ እንደዛች ሴትዮ ቁጭ ብለ ዩቲዩብ ላይ በቃ ቁጭ ብለ አሁን እሷ እዛም ትንደባለላለች እዚህም ትንደባለች ሳህኗንም ታጣለች ድስቷን ታጥባለች ከዛ እዚህ ለመታ ደግሞ ታማለች። የሆነ ነገር ፍጠር በቃ ወይ ዝረፍ ወይ በቃ ኤንደ ድስት የማጠብ እድል እኮ አለ። ስቲል ነው እጅህ ይሰራል አይደለ? እጅህ የሚሰራው ለምትጠጣው ሊጥ ብቻ ነው። የሆነ ነገር ስራ ራስን ቢዚ አድርግ። ስፖርት ስራ ሄድ ተለወጥ። አንተ ምን ወንጌልን ይዘህ ያዳንክ ሰውዬ ባለጌ አሳፋሪ ሁይዝን ቁርቲ አዲስ ሰው ነህ ሽራንክ አዲስ ሰው ነህ ትቅርብህ አትወቃት። ሰይጣን መታወቅ የለብህም። ጥሩ ሰው ነው ማወቅ በህይወታችሁ እንደዚህ አይነት ሰዎች በጭንቅላታችሁ ራሳችሁ አጣምጣ። መጽሐፍ ቅዱስ ላይ እኮ ራቋቸው ነው የሚለው እንደነዚህ አይነት ሰዎች መራቅ ነው ያለባቸው። ሄዳችሁ በስነ ስርዓት እቺ ማናት ይሄ ማለትም የለባችሁ። መራቅ እንደዚህ አይነት ሰይጣን የሆኑ ሰዎችን መራቅ ነው። ምክንያቱም በአንድ ጊዜ በሁለት ጊዜ በሶስት ጊዜ በሽምግልና የምትፈቷቸው ሰዎች አሉ። ኦልሬዲ እነዚህ ሰዎች አሳዛኝ ሰዎች ናቸው። የሚያሳዝኑ ሰዎች ናቸው። በህይወታችሁ ብዙ በሽታ ይዛችሁ ይሻላል እንደዚህ ከእንደዚህ አይነት ቅናት ሄሩኮ ማማዬ ቴንኪው ሜምበር ሁኑ። ላይ ያለችውን ከፕሮፋይል ያጠገብ ያለችውን እንኳን ሜምበር ሁኑ። ታፕ አድርጉ፣ ኮፒ ሊንክ አድርጉ። እኔ የምላችሁ ኖ ሞር ሲንግል ጨርሻለሁ። ስለነዚህ አህዮች ማለት ነው። ሌላ ነገር የለም። ምንድነው የማትወጂው? ምን የሚጠላ ነገር አለኝ? ይኸውላችሁ የዋህነት ጅልነት ወይ ምናምነት አይደለም። ኦኬ ሰው ስትሆን አንተ በዛ ህይወት ያለ ሁላችንም ከዛች ከደሃ ሀገር መተን ያለፈን ሰዎች ነን አይደል? ያ የቤተሰብ ሀብት ይዘን ተሸክመን አልመጣንም። የቤተሰብ ጤንነት ይዘን አልመጣንም። ምናምን ነገር የዋህነት አይደለም። ለራስህ ስትል ሰው ለራስህ ስትል ለማንም ስትል አይደለም። መልካም ሰው ስትሆን መልካም ነገር ስለሚያጋጥም ግዴታ መልካም ሰው መሆን አለበት። ጥሩ ሰው መሆን አለበት።
ለራስህ ስትል አንተ ባለ እኔ በችግር በምንም ሁላችንም አልፈናል። አይ እንዴ እንዳትል እኔ ባለፍኩበት ህይወት ማንም እንዲያልፍ አልፈቅድለትም። ማንም ምክንያቱም አስቀያሚ ስለሆነ እንደኔ ካለፍክ እንደኔ ነው የምትሆነው። ላይፍን በጣም ስትራግል ነው የምታደርገው። ስለዚህ ለእኔ ትውልድ ሳይሆን ለሚመጣው ትውልድ ይሄ ነገር እንዳያጋጥመው ነው ፈልገው። እኔ ስለተጠቀምኩ ስላልተጠቀምኩ ኮርስ እንደምን እኛ አንድ ነገር ልንገራችሁ፣ እኛ ተጠቃሚ እንደሆነ ታውቃላችሁ። ግን በእያንዳንዱ ሰክሰስ ውስጥ እኛ እኮ ተጠቃሚዎች ነን። ብዙ ችግር የሚያወራና መልካም ነገር መልካም ባህሪ ሲኖራቸው ነው የምናየው፣ ካወቁበት ማለት ነው። እዚህ ጋር መታ ስታለቃቀሰና እዚህ ጋር መታ ሰው ስታማ እዚህ ጋር መታ ባለባት ነገር እስከምትናገር ሴትና ዋው ደስ ብሎኛል፣ ደስተኛ ነኝ፣ ፋሚሊ መስርቻለሁ፣ ህይወቴ ተስተካክሎኛል፣ ቲክቶክ ለውጦኛል፣ ዩቲዩብ ለውጦኛል፣ የትኛው ሴት ትሻላችኋለች? ለእኔ ለራሴ ለአይምሮ የሚፈቅድልህ እግዚአብሔር ምስክሬ ነው። እኔ ጭቅጭቅ አልፈልግም። የሰው ሮሮ ማዳመጥ አልፈልግም። ረብሹኝ አይደለም ማዘን አልፈልግም። የሆነ ፓርት መቀነስ አለብኝ። አትሊስት መቀነስ ያለብኝ አንድ ሰው ሲደሰት እኔም ደስተኛ፣ አንድ ሰው ሲለወጥ የኔም ለውጥ ስለሆነ መልካም ሰዎች ችግራቸውን የቀረፉ ሰዎች የተስተካከሉ ትውልዶችን እንደማየት ደስ የሚል ነገር የለም። እኔ ልፋታችን ለልጆቻችን ብቻ ነው እንዴ? ለልጆች የምትመኘውን ነገር በሙሉ ለሌላው ተመኝ። አትሊ ለልጆች ካለ ነገር ታደርጋለህ፣ ለቤተሰብ ራስን ታካፍላለህ። ለነሱ ግን አትሊስት ሀሳብ መልካም ነገርን አካፍላቸው። እነሱም እንዳንተ እኮ እናት አላቸው አባት አላቸው አይደለም? በቃ ደስ ይበላቸው፣ ይለወጡ፣ ደስ ይበለን። እያየናቸው የተለወጡ እስቲ ደስ የሚል ነገር እኔ ፎቅ ማየት ወይንም አገር ሲለወጥ ማየት እኮ አለን። በሰዎች በግለሰቦች ተለወጡ የሚለውን ነገር እኔ ልጆቻችን ናቸው መቼስ ለእኔ ልጆቼ ናቸው። ለእናንተ ደግሞ ለእኩዮቻችሁ ደግሞ እህቶቻችሁ ወንድሞቻችሁ ናቸው። በነገራችን ላይ አንድ ሰው ነው ይህንን የሚያደርገው እንጂ 20 ሺህ ሰው እኮ ታፕ ያደርግላቸዋል ስለሚወዳቸው መሰለኝ። ባይወዳቸው ኖሮ ታፕም ኮፒ ሊንክም አያደርግላቸውም ነበር፣ ይወቅሳቸውም ነበር። አይ ለምን መልካም ነገር ማየት እህቶቻቸው መልካም ነገር ማየት ይፈልጋሉ። ሰዎች ተለውጠው አድገው ፖፕራል ሆነው ስም ኖሯቸው ፌመስ ሆኖ ማየት ስለሚፈልጉ ነው። እንደናንተ ያለው ሁለት መርዝ ደግሞ በዚህ በኩል 1000 እና 2000 ሰው ይዞ የራሱ አያችሁ እንዲህ ሲያደርጉ አይ ቲንክ ግን ጄኔሬሽኑም ተለውጧል። አሁን ይሄ ነገር በፊት ድሮ ቢሆን ኖሮ ይሄ ነገር በስመ አብ ወወልድ ወመንፈስ ቅዱስ እኛ ሻወር የወሰድን ጊዜ ማለት ነው ባባዬ እኛ ሻወር የወሰድን ጊዜ የተሰደብነው ስድብ አልነበረም። እኔና ማቲ የዛሬ 3 ዓመት ነው በጣም ነበር የተሰደብነው። የሆነች ልጅ ትዝ ትለኛለች። አንዲት ልጅ ነበረች በጣም ደስ የምትል ጌመር፣ አሁን ጠፍታለች። ዘይት እዚህ ውስጥ ስላደረገች ቄሱ አልቀረ ሼኩ አልቀረ ተነስቶ ነበር ሲሰድባት የነበረው። ኖ ሞር ከዚህ በኋላ አትችሉም መሳደብ። ዛሬ ዘይቱንም ምኑንም በጫማም እየተጠጣ ነው። ምክንያቱም ሾው ነው። ይሄ የመሰጠን አንዳንድ ዳንጀረስ የሆኑ ነገሮችን እንዳይሰሩ ማለት ነው። በተረፈ በተለይ ለዲያስፖራ የሚስቅበት የሚስካካበት እኔ ራሴ አንዳንዴ በቃ እያልኩ ነው የማያቸው። እኔ ላይቭ ላይ ከሌለው ደስ ብሎኝ ነው የማያቸው። እግዚአብሔር ምስክር። ያውን ትላንትና ራት እየሰራሁኝ እዚህ ጋር እያልኩ ነበር። በቃ እንዴ ምን ሆነ የቱ ጋር ልሂድ እንዴ ስሳቀቅ ምናምን ይሄ ዲያስፖራ ብቻውን የሚያወራ ዲያስፖራ በፖለቲካው ጆሮ ላይ ያደነቆር ነው። ልጆቻችን ደግሞ እየተጫወቱ ያስደስቱታል። እሺ እኔም እየሸቀ የሚገርማችሁ ነገር አንተ ጀንፈን እኛም እየተጫወትን ነው። አሁን እንደውም ረስቸውና ሃይሚ ይጠብቁኛል። በሷ ተጨርስ ብዬ ነው። ሃይሚ ያለች እኛ ራሳችን ተነቃቅተናል። ተጫወት አትሊስት ለትሬን ለባስ ምናምን መቼስ መኪናም አትነዳም አንተ ለባስ እንትን ይሆናል የምትከፍለው ይሆናል። ተጫወት ሂድ፣ ቫኬሽን ትወጣበታለህ። እንደኔ ደግሞ እንደዚህ ዊግ ትገዛበታለህ። ሲተርፍ ደግሞ ለልጆቹ የሆነ ነገር ታርጋ። አሁን እኔ ለነገሩ ለራሴ ሳይሆን ለልጆቼ ነው የማደርገው። ሂድ ኦኮቴ ለልጆቼ ሳይሆን ለልጆቼ ሄድበት። ገንዘብ ቲቪ እየሰበሩ
it is art, it is show አላየሽም እንደዚህ አይነት ነገር ሮዛዬ it's art ነው በቃ art ነው እኔ አሁን ትላንትና እንትና ማሚ የልጁን እንትን ሞተር ሲሰብር ቀደበረኝ አስጠላኝ ግን እሷም እንደዛ ተቀጣለች ነው በቃ ዲሲሽን ምን እንደሆነ ታውቃላችሁ እዚህ ጋር ያ ቆራጥነት አላያችሁም እንዴ አውስትራሊያ ጀንገር የሚባል ፕሮግራም አለ ጥል ሲበሉ ያይጣር ሲበሉ አላያችሁም $1 ሚሊዮን ነው የሚያስከፍለው ጋይስ it is show ልጆች እኔ እግዚአብሔር ምስክረን አሁን ማሜ ፕሬዝዳንት እና ዲቦራ በቃ የሆነ ነገር ለውጠዋል አሁን እኔ ዲቦራ ተጣልተናል አይደል ግን thank you ማሜ ፕሬዝዳንት thank you change this goddamn yeah sleeping society change ነው ያደረጋችሁት you know show ነው ሰው አዳዲስ ነገር ማየት ይፈልጋል አዳዲስ ነገር ማየት ይፈልጋል ስለዚህ ማየት እንፈልጋለን ግን እንዳይጎዳው እነዚህ ትል የሚበሉት ምናምን የሚበሉት ጋር ዶክተሮች አሉ ሜዲሲን እርዳታ ይደረግላቸዋል እንትን ምንድነው ኦርቶፔዶች ምንድነው እንትን ኦጌሽ ምንድነው የሚባለው ሲሰበሩ ሲላጡ ምናምን ዶክተሮች አሉ ያ ለእናንተ ደግሞ እኛ ይሄ ጫውና ምናምን አትያዙ አንዳንዴ ትጎዳላችሁ ልብስ ይቅደዱ እትስ ሾ እንኳን ልብስ አይደለም አካላቸውን አይናቸውን ምናምን ይጠንቀቁ እትስ ሾ አታሸማቋቸው እንዲያውም በይ ማለት ነው ያለባችሁ እናንተ ፑሽ ቀዳጂ ማለት ነው ያለባችሁ ምክንያቱም ሽሜክ ማኒ ነገ ትገዛዋለች